ነው ቁርስ አበላውጣ? አይ ብዙም አላሰኘኝም ነበር ለዛ። እና ምን አዲስ ነገር አለ? እረኞቹን አወራቸው? አዎ ግን ከትላንቱ የተለየ ምንም መልስ አልሰጡኝም። ምን አይነት ሀሳብ? ለምን ብርቄን አንጠይቃት እንዴ? ምን ብለን ነው ምን ጠይቃት? ትላንት እዚህ ቦታ ላይ ከኒና ጋር ነበረች። ስለዚህ ከኒና የተሻለ የምትነግረን ነገር ይኖራል። አይ ኪራ ለሷማ አንነግራት። ለምን? እሷ ሰማች ማለት እኮ የመንደሩ ሰው በሙሉ ከላይኛው መንደር ጀምሮ እሱም መስማቱ አይቀርም። ግዴለሽም ከዛሬ ካለፈ እኮ መስማታቸው አይቀርም። ተው ኪራ ይቅርብን። እና ቁጭ ብለን እኮ ምንም እያደረግን አይደለም። እሱማ ልክ ነህ፣ ግን እስኪ ትንሽ እናስብበት። እሺ እናስብበታለን። እማ ምን ነው? ምንም ተቀመጥ። ማሚ እንዴት አባ እስካሁን አልተመለሰም እንዴ? ቢመለስ ኖሮ አንተ ጋር ምን አስደወለኝ? እያየሁ አይደል? ቆይ ስልክም አንስቶ እዚህ ነኝ አላለ? እሱም አንስቶልኛል። ተመስገን ነው። ሰላም መሆኑን ማወቃችን ራሱ ትልቅ ነገር ነው። እንደዛ ስሜታዊ ሆኖ ሲሆን በጣም ደንግጬ ነበር። ምን ላርግ ብለህ ነው? የሰው ቤት አቃናለሁ ብዬ ራሴን ቤት አናጋሁ። እማዬ እኛ እኮ ምንም ነገር ሆነ ብለን አላደረግንም። አዎ እኔም ቢሆን ምህሩ ጥሩ መሆኗን አውቃለሁ። ያቺ ልጅ ግን መርዝ ናት። እንደዚህ አይነት ጓደኛ ደግሞ ገደል ነው የሚከተው። ሰኒ እኮ በጣም ምርጥ ልጅ ናት። ያ ደግሞ ስህተት ነው። እና ለዚህ ነዋ እንደዚህ ቤቴን ያፈረሰችው። ቆይ አልገባኝም። ሰኒና ጽዮን መጣላታቸው ነው? አንቺ እውነትም ሲበዛ ብልጥ ነሽ። አሁን እውነት ማን ይሙት ናሆሜ በምን እንደተጋጨ ሳይነግርሽ ቀርቶ ነው እንደገና እየደጋገምሽ የምትጠይቂ? እንደነገርሽው እኮ ነግሮኛል፣ ግን ካንቺ ለመስማት ነው። መስማት ነው የምትፈልጊው? እሺ ልንገርሽ፣ ከዛ መፍትሄ ትሰጭኛለሽ። እሺ። ጽዮን በንዴት ውስጥ ሆና ነው። ሰኒ ግን ጽዮንን በጣም እንደምትጠላት ነግራኛለች። አንቺም ብትሆኚ አሁንሽ። አልገባኝም። እኔ እንዴት እሷን እጠላታለሁ? ራስሽን ነፃ ለማድረግ አትሩጪ። ስሚኝ እኔን። እማ ቀስ እያላችሁ ተነጋግሩ እንጂ። አንቺ ጽዮን አንቺ ጋር በምታድር ጊዜ ሰኒን ሂጂ ማለት ትችይ ነበር አይደል? በሌሊት የሰው ልጅ እንዴት ሂጂ ይባላል? እማ ስለተፈጠረ ነገር ሁሉ ይቅርታ፣ ግን ደግሞ በቃ መወቃቀስ ይብቃና አባዬን ነው። እኔም የምፈልገው ይሄንን ነው። በእናንተ ምክንያት አዩ መበጥበጥ የለበትም። በቃ ጨርሻለሁ። እንዴ አይ እንደው በሐሳብ ጭልጥ ብዬ ሄጄ ስለነበረ መቆየት ቻልኩኝ። ምን ነው? ለምን ሐሳብ ገቦት? ሐሳብ ይጠፋል ብለሽ ነው? እሱስ እውነት ነው። እንኳን እናንተ ቤተሰብ አስተዳዳሪ ይቅርና እኛ እንኳን አለን አይደል እንዴ መንገድ ላይ እያወራን መሄድ ይቀር። ተይ እንጂ እኔ ልጅ፣ ተስፋዎቻችን እኮ እናንተ ናችሁ። እሺ ጋሼ፣ ይልቅ በሰላም ነው የፈለገው? አዎ ስለ ጽዮን ላወራሽ ነበር። እሺ ጋሼ፣ ይሄ ከሆነማ እስካሁን ያስጨነቃችሁ እኔ ሄጄ ይቅርታ ጠይቃታለሁ። እንደሱ አይደለም። እና ምንድን ነው? እስኪ ባለፈው ጀምረሽልኝ ነበር። ለምንድን ነው ጽዮንን የማትወጃት? ምን በወዳት ባልወዳት አሁን ምን ለውጣለሁ? ግድ የለሽም ንገሪኝ። አስመሳይ ስለሆነች። ለምን እንደዛ ነው? ምክንያቱም ምሩ ፊት ሌላ እኔ ፊት ደግሞ ሌላ ስለሆነች። እንዴት ማለት? እኔ አላቅም ጋሼ፣ ግን ልጅቷ ሁለት ማንነት ነው ያላት። ሰው ፊት በጣም አስመሳይ ናት። እና ከአንቺ ጋር ለምን ሳትስማሙ ቀራችሁ? አየሽ፣ አስመሳይ ብትሆን ኖሮ ከአንቺም ጋር ታስመስል ነበር ማለት ነው። አስመሳይ እንደሆነች ስላወኩባት ነው እንደዛ እየተንጨረጨረች ያለችው። እንዴት አወቅሽ? እኔ እንጃ፣ ድሮም ደስ አትለኝም ነበር። ይኸው ሳሉል ሳላድር አስመሳይነቷን አየሁት። ከዛ ደበደብኳት። ደበደብኳት እያልሽኝ ያለው እኮ በኩራት ነው። ይቅርታ፣ ግን እኔ ይቅርታ የምጠይቀው ለምሩ ስል ነው እንጂ ይህን በማድረጌ አንድም ቀን አይቆጨኝ። ግን ጋሼ አደራ፣ በእኔ ምክንያት የማናችሁም ትዳር እንዲፈርስ አልፈልግም። አታስቢ ስለሱ። ግን ጋሼ አለምዬ እንደዛ መናገር ትክክል አልነበረም። ስለዚህ ወደ ቤት ተመለስ እና ምን መሄጃ አለኝ? እንደዛ ሳይሆን በቃ እኔ የህሊና ጸጸቱን መሸከም ከብዶኛል። በዛ ላይ ደግሞ ምሩ ሰላም አታ ተወጥራ ሳያት እየጨነቀኝ ነው። ስለዚህ ባኮትን ሰላም ያውሩድና ይመለሱ። እሺ ግድ የለሽም፣ አታስቢያች፣ አትጨነቂ። ይመጣል አለኩ ባለው በዛብህ እኮ ቤት የለም። የት ሄደላል አልኩ። እንዴ አልሰማሽም እንዴ? ምን የነ አቶ አሰግድን ከብቶች የነዳው እኮ በዛብህ ነው። እዛ ሩቅ ዘመዶቹ ጋር ይዟቸው እዛ ሄዷል። ሙሽ በላይ እስቲ ይሄው ብርቅዬ ሙች
ታዲያ ምን ትጠብቃለህ? እንሂዳ። ወይ ጉድ! ድሮም ጠርጥሬ ነበር። ቶሎ ሂጅ ለነጽናት ንገራቸው። ወይኔ ጎሽ! ጽናት ስፈልግሽ እኮ ነው። እንኳን አገኘሁሽ። ለምን ፈለግሽኝ? ከብቶቹ የት እንዳሉ አውቄያለሁ። የት ነው ያሉት? በዛብን የወሰዳቸው። እስኪ እኔን የማይመስል ነገር አታውሪ። እሱ የኛን ከብቶች ለመውሰድ ድፍረቱ የለውም። ደግሞ የሰማሁትን እኮ ነው የነገርኩሽ። እነማን? ተሰማና ብርቄ። ኒና ጠጣሽ እንዴ? ኡፍ! ምን ነው አንዳንዴ እንኳን የማወራውን ነገር ብትሰሙኝ እንዴ! እና እሱ እንዴት ነው የኛን ከብቶች እየነዳ የሚሄደው? እንዴ ሰው ቢያኝስ ብሎ እኮ ይፈራል እንዴ። እኔ እሱን አላውቅም። ግን በቃ በየትኛው መንገድ ቢሆን የት እንዳሉ አጣርቼ እነግርሻለሁ። እሺ? ምንድነው የምትጨቃጨቁት? ኪራ ከብቶቹን የወሰዳቸው በዛብህ ነው። ምን ውሻ? መጀመሪያ ምን ጠርጥሬው ነበር። እሺ እስቲ ተረጋጉ። በስሜትና በይሆናል አትወስኑ እንጂ። አልገባሽም? እሱ እናንተ ለማዋረድ ምንም ነገር አይደለም እንዴ። ቆይኛ በዚህ ልክ ምን አደረግ ነው? በእኔ ቅድ የምትስማሙ ከሆነ አንድ ሀሳብ አለኝ። ምንድን ነው? ቆይ ለምን ተሰማና ብርቄን አንጠቀም? እና ተሰማ እኮ ከአባ ጋር ጸብ ነው። ብርቄን ብትሆን ደግሞ የበዛብህ ሚስት ናት። እንዴት እኛ ሊተባበሩን ይችላሉ እንዴ? እነሱማ በፈቃደኝነት እሺ እንደማይሉ አውቃለሁ። እና ስለነግረፋቸው እስኪ መጀመሪያ ተረጋጉና ቤት ገብተን እናውራ አይሻልም? እሺ፣ ግን የተሻለ ሀሳብ እንደምታመጭ ተስፋ አደርጋለሁ። አታስቢ። ለኒና ምንም የሚሳነኝ ነገር የለም። ኑ ኪራ፣ ምንድነው የተፈጠረው? እስኪ ረጋ ብለህ አስረዳኝ። ኒና ባለችበት ምን ሰላም አለ ብለን ነው? ደግሞ ምን ፈጠረች? እሷ ምንም አታረገው ነገር አላት። ምን አርጋ ነው? እስኪ ንገረኝ። ባለፈው ከብት እየጠበቀች እዛ ሜዳ ላይ ከዛ ሴትዮ ጋር ጠጥታ ሰከረች። እንዴ ቆይ እቺ ልጅ ተመክራማ አትስተካከልም እንዴ? አይ ቅዱስ አይደለም ተመክራ እንደገና ብትወለድም እሷ አትቀየርም። እሺ በአሁኑ ምን አደረገች? ከበድ ያለ ነገር ነው እኮ። ምንድነው? ንገረኝ፣ አታስጨንቀኝ። የጋሼ ከብቶች እንዳለ ጠፍተዋል። አልገባኝም። ማን ነው የሚወስዳቸው? እንግዲህ እስካሁን ባለን መረጃ መሰረት በዛብን የወሰዳቸው። እና ምን እየጠበቃችሁ ነው? ለህግ አሳውቁ እንጂ። እንዴ እንደዛ ማድረግማ ጥሩ አይሆንም። ለምን? ምክንያቱም ይኸውልህ ምስክር ምናምን ማለታቸው አይቀርም። በዚህ ጊዜ ደግሞ ከብቶቹን እንዳይጎዳቸው ፈራለሁ። እና ጋሼ ሰሙ? ኧረ አልሰሙም። እንዴ ሰሞኑን ከተማ እየተመላለሱ ስለሆነ ሸወደ ናቸው። እንዴ ምን ማለት ነው ኪራ? ለጋሼ ነገሩት እንጂ እሱ ከእናንተ ይልቅ የሚመለሱበትን መንገድ ሊያመቻች ይችላል። እንዴት ብለን ነው የምንነግራቸው? ከበደን እኮ። ጽናትን በለቅሶ ልትሞት ነው። ለምን ታለቅሳለች? ካልሆነ እኮ ብር አዋተን መግዛት ነው። እኔም ካልተገኙ እሱን ያሰብኩት። ያው እንግዲህ የሀቅ አምላክ ከእናንተ ጋር ይሁን ከማለት ውጭ ምን ማለት እችላለሁ? እሺ በቃ አዲስ ነገር ካለ አሳውቅሃለሁ። ለማንኛውም ጽናትን ተረጋጊ በላት፣ አንተም ማረጋጋት። እሺ ቅዱስ ሄጄ ቻው። በፈጣሪ ስም እሺ፣ አሁን ይሄ ምን ይባላል? እንዴ ዴቭ ሰላም ነው እንዴ? አንተ የጠፍተህ ነው? ቆይ ሁሉ ጊዜ እዚሁ ነው። በእናትህ እንደ ቀልድ ሳምንት ሊሞላን እኮ ነው ከተገናኘን። አዎ እባክህ፣ አዲስ አበባ እኮ ከቤት ውስጥ እቃ አውጣ ብለውኝ ላወጣ ሄጄ ነበር። ዴቭ በምታስፈልገኝ ሰዓት ነው የመጣው። ምን ተፈጥሮ ነው? እሱን እየሄድን እነግርሃለሁ። ጋሼ፣ ጽናት፣ ኒና ሁሉም ሰላም ናቸው? እኛ ደህና ነን፣ ግን ችግር ተፈጥሯል። እና ምንድን ነው? እያስጨነቀኝ እኮ ነው፣ ንገረኛ። የጋሼን ከብቶች በዛብህ ሰረቃቸው። ምን? አዎ። ቆይ ጎፈላ እንዴት ነው የጠገበው? እንዴ ቢደፍር ነው የጋሼን ከብቶች የሚወስዱ? አላወቀኝም ማለት ነው። ቆይ ዴቭ ተረጋጋ። ቆይ ኪራ፣ ልታስቆመኝ እንዳትሞክር። ለገበሬ ማለት እኮ ከብቶቹ ህይወቱ ናቸው። ይገባኛል ዴቭ፣ ግን ደግሞ ይኸውልህ አሁን የት እንዳደረጋችሁ ስለማናቅ እንደዚህ ማድረጉ ሌላ ዋጋ ሊያስከፍለን ይችላል። እና ይሄን ሰምቼ ዝም ብለህ ተቀመጥ ነው የምትለኝ? ዝም ብለንማ አንቀመጥ።
ግን አንድ እቅድ አለ። እሱን እንከተላለን። ምንድን ነው? እሱን እንደዚህ ሆነ አልነግርህም። አሁን ወደ ቤት እንሂድና ተረጋግተን እናወራለን። እሺ ጋሼ ምን አለ? ኧረ ገና አልሰሙም እሳቸው። ገና ከ2 ቀኑ። እሺ እንሂድ። እሺ ምርጢላ ዛሬ ጽድት ያለ ፈዋን ጠብቅ ያለን። ምን ነው እስከ ዛሬ አልተመቻም ነበር እንዴ? አረ ምርጥዬ ነው፣ ጽድት ያለ ነው። ምን እንኳን አይደለም ያንቺ ምግብ የጎዳና ህይወት ስንቱን ሲያስበላን አይደል ነው ይኖረው። እሺ አሁን ምን ልታዘዝ? እኔ የምልሽ ምርጥዬ ባለፈው እኮ ደረጃ ላይ ለቅ ብዬ የሆነች ነገር አይቼ ለይና አሳያታለሁ ምናምን እያልኩ ረሳሁት እንዳጋጣሚ። ምንድን ነው? ይቺ ሀብሌ ማነች? የአንገቷ ብሌን ያንቺ ነው? አዎ። ከየት አገኘው? አይ ኪሴ ውስጥ ነበር ዛሬ ነገ እያልኩ እንዳጋጣሚ። አሁን እኮ ራሱ እንዳጋጣሚ ነው ልክ ኪሴ ስገባው ነው ያገኘሁት። በጣም አመሰግናለሁ። የእናቴ ማስታወሻ ነው። ታርግልሽ? እሺ ጠፍቶብኝ በጣም ስፈልገው ነበር። ምርጥዬ አሁን የእናትሽ ብቻ ማስታወሻም ሳይሆን የወንድምሽም ጭምር ማስታወሻ ነው። እስኪ ወንድምነቴን ካልፈለግሽው አላስገድድሽም። አብሽር። አረ ኖ እኔ እኮ እንደዛ እንዲሰማህ አይደለም። አለ አይደል ምርጥዬ የሆነ በቃ ፋሚሊያንስ ምናምን ተሰማኝ። ለዛ ነው። አረ እንኳንም ተሰማ፣ ብቸኝነት ቢሰማክ ነበር የሚያስጠላው። እና ታዲያ እህቴ ለመሆን ምናምን ተስማማሽ? እንዴ ትቀልዳለህ እንዴ? በዚህ ሰዓት ወንድም ጋሻ የሚሆን ወንድም ተገኝቶ ነው። እና ደግሞ ስለሰጥሽኝ እድል በጣም አድርጌ አመሰግናለሁ። በቃ እንዳልኩ አሁን ሀብሌን ስላገኘህልኝ ቆንጆ ራት ነው የምሰራለሁ። ለእኔ ግን ሀብሉ ስለተገኘ ሳይሆን ወንድምነቴን ስለተቀበልሽኝ ይሆንልኝ። እሺ በቃ አብሽር ምርጥዬ። ለማንኛውም እርዳታዬን ካስፈለግሽ ሳሎን ደቅ ብያለሁ። እሺ ተመስገን። አይ እንዴት አላችሁ? ደህና ነን። እንዴ አይንሽም ሆነሽ ነው? አንቺ ምን እያረግሽ ነው? ነውር አታውቂም እንዴ? ነውርማ የማታውቁት እናንተ ናችሁ። እንዴት ማለት? እኔ እዚህ ጋር የቆምኩት ለቀላል ነገር እንዳይመስላችሁ። ኦኬ አልገባንም። 2 በመዳፊ ውስጥ ገብተሻል። የምን መዳፍ? ምን ለማድረግ እየሞከርሽ ነው አንቺ? እኔ የምለው ቆይ እንደው ባልሽን እንኳን ባትወጁ የእሱን ወዳጅ መውደድሽ ተገቢ ነው ብለሽ ታስቢያለሽ? ውይ እኔ ክውል በልላችሁ፣ እኔ ልደንግጥላችሁ። ምንድን ነው የምታወሪው አንቺ? እኔ ፍቅር መቀስ መሆን ባልፈልግም ደግሞ እናንተ ደግሞ ምንም አማራጭ አልተዋቸውልንም። ስለምን እንደምታወሪ አልገባኝም። እንዴ ብርቄ ምን ነው አፍሽ ተሳሰረ? አረቄ ይዘሻል እንዴ? ይኸውልሽ ከከተማ ስለመጣሽና እኛን ለማስፈራራት ስለሞከርሽ የምንፈራሽ እንዳይመስልሽ። እስኪ አንድ ፎቶ ልጋብዛችሁ። እስኪ ጠጋ ጠጋ ጠጋ። ይሄ መንገድ ለመንገድ ትጎትታት፣ ይሄ ጫካ ውስጥ፣ ይሄ ደግሞ ቤት ውስጥ። ይሄ በቃሽ አንቺ ትሰማለህ? ከዚህ በኋላ እኔን እንደፈለጋችሁ ማድረግም ሆነ መናገር አትችሉም። ገባችሁ? ይኸውላችሁ እኔ ምንም ነገር ለማድረግ እንዳታስቡ። ኦኬ? ቆይ አንቺ ምንድን ነው የምትፈልጊው? የእኛን ከብቶች በዛብህ እንደወሰደው እናውቃለን። ስለዚህ የት እንዳደረገው ትነግሩናላችሁ። ኧረ እኔ እንደው ምንም የማውቀው ነገር የለም እናቴ። ስለዚህ እናንተ ስለ በዛብህ የምታውቁት ነገር ከሌለ በዛብህ ደግሞ ስለ እናንተ የሚያውቀው ነገር ይኖራል ማለት ነው። ቆይ አንዴ። እንደዚህ ለድርድር የሚቀርብ ሰው በጣም ደስ ይለኛል። ይኸውልሽ ወዴት እንደነዳቸው ባላቅም ስንት ሰዓት ላይ እንደሚሄድ ስለማቅ እከተለዋለሁ። በጣም ጥሩ አሪፍ ሀሳብ ነው። እኛም ካንተ ጋር እንሄዳለና። እንዴ ካሳየንሽ በኋላ እንደማትክጂን በምን እናውቃለን?
ግድ የለም ይኸውልሽ እኔ ከብቶቹን እኔ ወስዳቸዋለሁ ከዛ ከእናንተ ጋር እደራደራለሁ ግን ጊዜ የለንም ዛሬውኑ ወደ ቤታቸው መመለስ አለባቸው ኦኬ ገባችሁ ይኸው አንቺ ነሽ ሰው አትመኝ እያልኩሽ ከማንም ኮልኮሌ ጋር እየዋልሽ ይሄን ችግር የፈጠረው ውሃ በላን ከሲ የኔ ሚስት እንዴት ነሽ? የኔ አንበሳ አንተስ እንዴት ነህ? አለሁልሽ የኔ ቆንጆ። ልክ ምግብ ልበላ ስል ነው የመጣሽው። እኔማ ሰኒ ጋብዛኛለች እና አትበይም? አዎ አልበላም በቃኝ። እኔማ እኮ ስትቆይ ራበኝና በቃ አቅርቤ ልብላ ብዬ ልነሳ ስል ነው የመጣሽው። ደግሞ ሳልጠይቅህ ማሚ ጋር ደውለህ ነበር? አዎ ደውዬ ነበር። እና ምን አለች? አባ ወደ ቤት ገብቷል። እንዴት ነው ሰላም ፈጠሩ? አሁን ማያ ትጨናነቂ ደህና ነን ብላሻለች። እሺ ለእኔ ነው እንደዛ ያለች? አዎ ደውዬ ሳውራት መጀመሪያ እንደዛ ነው ያለች። እማ ነግሬሽ ነበር እኮ ይኸውልሽ የሆነ ነገር የሚያስጨንቀኝ በቃ ልክ ሊስተካከል ሲሉ። አዎ አልዋሽም። ማሚ ልብ ውስጥ ማልገባ መስሎኝ በጣም ፈርቼ። እንዴ እማ እንዴት እንደዛ አሰብሽ? እማዬ እኮ ጥሩ ሰው ነች። አዎ እንደዛ እንደሆነችማ እኮ አሁን አረጋገጥኩ። እሺ ቆይ ታዲያ አሁን ምግብ አትበይም? ብቻዬን ልበላ ነው? አዎ በቃኝ። ግን ላንተ ላቀራርብልህ። ብቻዬን መብላት እንደማልወድ ታውቂያለሽ። ይኸውልሽ ይዘሽ ትመጫለሽ፣ አንዴ ሁለቴ አጎርስሻለሁ። እንዳትከራከሪ። እሺ እንዴት ዋልክ ኪራ? እንዴት ነው ሰላም መባል ይሄን ያላስቃል እንዴ? ለምን ደምስክ? አንተ እኮ እኔን አይደለም ሰላም ልትለኝ ይቅርና ላይነህ እንኳን የምትጸየፈኝና የምትንቀኝ ሰው ነበርኩ አይደል? ተው እንጂ ክሩቤል። ተው ምን ነው በወልድህ ልጅ አትሆንም እንዴ? አትሆንም። እንዳንተ በሰው ውድቀት የሚሳለቅ ሰው አባቴ ሊሆን አይችልም። ይኸውልህ ይመስለኛል መሀላችን አለመግባባት ተፈጥሮ ነው እንጂ አትሳሳት። አይደለም አሁን ወደፊትም ልንግባባ እንችል። እንዴት? ምን ነው ይሄን ያህል? ተው እንጂ። ይኸውልህ ኒና ምን እንዳለችህ በደንብ አውቃለሁ። ስለዚህ አሁን እኔ ፊት መቅለስለሱን ተውልና የምልህን ነገር ብቻ አድርግ። እሱማ አደርጋለሁ፣ ግን ሰዓቱ አሁን ገና ነው። ግን ሰዓቱ የሚቆጥረው ለሁለታችንም ነው። ይሄንን ወቅ ማለትማ አንተ በዘገየ ቁጥር የውርደትን በር እየከፈትክ ነው። ይሄንን አስታውስ። ምንድነው እሱ? ይሄን ነገር ደጋግሞ ማስታወስ? እኔም እኮ ባልሰራሁት ነገር መቀጣት የለብኝም አይደለም እንዴ? አንተም እድሉን ብታገኝ ከዚህ የተሻለ ምንም አታደርግም። ስለዚህ በደንብ አስብበት። ቆይ ግን ሚስጥሬን እንደማታወጡ በምን ማረጋገጥ ይችላል? ትሰማኛለህ አቶ ተሰማ? ይኸውልህ እናንተ ከወሰዳችኋቸው ከጋሼ ከብቶች ይልቅ በብዙ ነገር የተሻሉ በጣም ብዙ ከብቶች ገዝተን ሀገሩን ጉድ ማስባል እንደምንችል ልነግርህ እወዳለሁ። ብርቄ፣ ለዚህ ሁሉ የዳረግሽኝ አንቺ ነሽ።